ሰላም የቻናሌ ቤተሰቦች እንደምን ቆያችሁ? ዛሬ ስለ ኢንሱሊን እናወራለን። ቪዲዮ ከመስራቴ በፊት ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ። አሁን ቀጥታ ወደ ቪዲዮ እንሂድ። ዛሬ ስለ ኢንሱሊን እናወራለን። ኢንሱሊን እንዴት እንወጋለን? ኢንሱሊን የትና እንዴት መቀመጥ አለበት? እንዲሁም ኢንሱሊን የሚወስዱ ሰዎች ማድረግ ያለባቸውን ጥንቃቄዎች በዚህኛው ቪዲዮ እናወራለን። እነዚህ ሶስት ነገሮችን በዚህ ቪዲዮ እናወራለን። የመጀመሪያው ኢንሱሊን እንዴት ይቀመጥ፣ እንዴት እናስቀምጠው፣ ኢንሱሊን ቤታችን ውስጥ ስናስቀምጥ እንዴት ይቀመጣል ብለውን ስናነሳ ኢንሱሊን ለማስቀመጡ ስንነጋገር አንደኛ ኢንሱሊኑ አዲስ ነው ወይ? ያልተከፈተ ኢንሱሊን ገና ያልጀመራችሁት ከሆነ ፍሪጅ ውስጥ ብታስቀምጡ ይመረጣል። ነገር ግን ፍሪጅ ውስጥ ሲቀመጥ ኢንሱሊን በበረዶ ቤት ውስጥ ሳይሆን መካከለኛ ሙቀት ካለበት ፍሪጁ የታችኛው ክፍል ላይ እንዲቀመጥ ነው የምንመክረው። ምክንያቱም ኢንሱሊን ፍሪጁ በረዶ ቤት ውስጥ ከገባ ስለሚበላሽ አንድ ኢንሱሊኑ በጣም ቀዝቅዞ በረዶ ከሰራ ስለሚበላሽ፣ ስለዚህ በረዶ ቤት ውስጥ ኢንሱሊን መቀመጥ የለበትም። ስለዚህ ያልተከፈተ አዲስ ኢንሱሊን ያልጀመራችሁት ከሆነ ፍሪጅ ውስጥ መካከለኛ ሙቀት ያለበት ቦታ ላይ እንድታስቀምጡ መክራችኋለን። ሁለተኛው ኢንሱሊኑ ከፍታችሁ መጠቀም የጀመራችሁት አይነት ኢንሱሊን ከሆነ ቤት ውስጥ ማንኛውም ቀዝቃዛ ስፍራ ላይ ማስቀመጥ ትችላላችሁ። ቢያንስ ለአንድ ወር ቀዝቃዛ ስፍራ ላይ ቤት ውስጥ የትም አስቀምጣችሁ መጠቀም ትችላላችሁ። ነገር ግን ቤት ውስጥ የትም አስቀምጣችሁ ስል ለምሳሌ ቀጥታ የፀሐይ ብርሃን የሚያገኝበት ቀጥታ ሙቀት ያለባቸው ለምሳሌ ስቶቭ አጠገብ ወይም እሳት ያለበት አካባቢ አጠገብ መቀመጥ የለበትም። ስለዚህ ቤት ውስጥ ማንኛውም ቀዝቀዝ ያለ ስፍራ ላይ ማስቀመጥ ይቻላል። የጀመራችሁ ከፍታችሁ ኢንሱሊኑን መወጋት የጀመራችሁት አይነት ኢንሱሊን ከሆነ ቤት ውስጥ ማንኛውም ቀዝቃዛ ስፍራ ላይ ማስቀመጥ አለባችሁ። ሌላኛው አሁን የነገርኳችሁ መጠንቀቅ ያለባችሁ ስለ ኢንሱሊን ቀጥታ የፀሐይ ብርሃን ማግኘት የለበትም። ለፀሐይ ብርሃን ቀጥታ መጋለጥ የለበትም። ቀጥታ ሙቀት ያለበት ቦታ ላይ ኢንሱሊን መቀመጥ አለበትም። ሁለተኛው ሀሳብ ኢንሱሊን እንዴት ነው የምንወጋው? ኢንሱሊን አወጋግ እንዴት ነው? ኢንሱሊን እንዴት እንወጋለን ብለውን ስናነሳ ስለ አወጋጉ ከማውራታችን በፊት የት ነው ኢንሱሊን የሚወጋው? ኢንሱሊን የሚወጋባቸው ቦታዎች የት ናቸው? አራት ዋና ዋና ቦታዎችን ሊጠቁማችሁ። የመጀመሪያው ኢንሱሊን የምንወጋበት ቦታ ሆዳችን ላይ ነው። ሆዳችን ላይ በኢምብርት ዙሪያ ሆዳችን ላይ ኢንሱሊን መወጋት እንችላለን። ከኢምብርት ቢያንስ ሁለት ጣታችን ያክል ይችን ሁለት ጣታችን እንዲያርገን ለሁለት ጣት ያህል ከኢምብርት ራቅ ብለን ከላይም ከታችም ከጎንም መጠቀም እንችላለን። ስለዚህ በተለያየ ጊዜ እየቀያየርን መወጋት እንችላለን ማለት ነው ሆዳችን ላይ። ሁለተኛው መወጋት የምንችለው ትከሻችን ላይ፣ እዚህ ጋር ጡንቻው ያለበት ቦታ ላይ መወጋት እንችላለን። ስለዚህ ሁለተኛ የምንወጋበት ቦታ ጡንቻው ያለበት እዚህ ትከሻችን ላይ መወጋት እንችላለን። ሶስተኛ መወጋት የምንችልበት ቦታ ኢንሱሊን ታፋችን ላይ መጠቀም እንችላለን። ኢንሱሊንን ታፋችን ላይ መወጋት እንችላለን። አራተኛ ቦታ መቀመጫችን ላይ፣ ከጀርባ መቀመጫችን ላይ በሁለቱም በኩል መጠቀም እንችላለን ማለት ነው። ስለዚህ በዚህ አወጋጉን ቦታ የምንወጋበትን ቦታ ስንጠቀም በተለይ ለምሳሌ ሆድ ላይ ከጀመርን ቢያንስ 2 ወይ 3 ቀን እዛ ሆድ ላይ እየቀያየርን መጠቀም እንችላለን። ከዛ 3 ቀን ለምሳሌ ሆድ ላይ ከተጠቀምን አንደኛው የቀኝ ትከሻችን ላይ ሌላ 3 ቀን፣ የግራ ትከሻችን ላይ ሌላ 3 ቀን፣ እንዲሁ ታፋችን ለምሳሌ ቀኝ ላይ 3 ቀን፣ ግራ ላይ 3 ቀን፣ ከመቀመጫችን ላይ እንዲሁ ግራና ቀኝ 3 ቀን እያደረግን ብንሄድ ቅድም መጀመሪያ የጀመርንበት ቦታ ላይ ጠባሳ አይፈጠርም ማለት ነው። ስለዚህ ጠባሳ እንዳይፈጠር እየቀያየርን ብንወጋ ጠባሳ አይፈጠርም ማለት ነው። ጠባሳ መፈጠሩ ምንድነው ችግሩ መሰላችሁ? ለምሳሌ ሆዳችን ላይ አንድ ቦታ ብቻ ሁሌም የምንወጋ ከሆነ ጠባሳ ይፈጠርና ጠባሳው ላይ ኢንሱሊን የሚትወጉ ከሆነ ኢንሱሊኑ በትክክል ወደ ደም ውስጥ አይገባም። በትክክል ወደ ደም ውስጥ ካልገባ ደግሞ የሚፈለገውን አይነት ሕክምና ለውጥ ሊያመጣ አይችልም። ስለዚህ መድኃኒቱ በትክክል አይሰራም ማለት ነው። ስለዚህ ጠባሳ እንዳይፈጠር ሁሌ እያዞርን በተለያየ ቦታ መወጋት እንዳለብን መክራችኋለሁ። በተለይ አሁን ያልኳችሁ አራቱ ቦታዎች ወሳኝ ናቸው። አራቱ ቦታዎች ላይ
በትክክል እያዞርን የምንጠቀም ከሆነ ምንም አይነት ጠባሳ አይፈጠርም ማለት ነው። ሆድ ላይ፣ ትከሻ ላይ፣ ታፋ ላይ እንዲሁም መቀመጫችን ላይ በሁለቱም በግራም በቀኝም ስላለ እያዞርን ስንመጣ አንዱ ቦታ ላይ ተመልሰን ለመድረስ በጣም ረጅም ጊዜ ይወስዳል። ስለዚህ አንቸገርም ማለት ነው። ስለዚህ ኢንሱሊን የምንወጋበት ቦታዎች እነዚህ ናቸው። ስለዚህ ኢንሱሊን የምንወጋበት ቦታዎች እነዚህ ከሆኑ እንዴት ነው ኢንሱሊን የምንወጋው? መጀመሪያ እጃችን መታጠብ ያስፈልጋል። ከዛ በኋላ ቦታውን የምንወጋበት ቦታ አልኮል አድርገን በጥጥ ለምሳሌ ጥጥ መጠቀም እንችላለን። በጥጥ በደንብ ጠርገን ማጽዳት አለብን ቦታው። ምክንያቱም ቦታውን ዝም ብለን መርፌ ሳናጸዳ ለምሳሌ ሆዳችን ላይ ትከሻም ላይ ሊሆን ይችላል ሳናጸዳ ዝም ብለን መርፌ የምንወጋ ከሆነ ለሌላ ኢንፌክሽን ሊያጋልጥ ይችላል። ሰውነታችን ሁሉም ቦታ የተለያየ ነገር ጋር እየተነካካን ነው የምንውለው። ብዙ ባክቴሪያዎች ይኖራሉ። ስለዚህ መርፌ ዝም ብለን ቦታውን ሳናጸዳ ምንወጋ ከሆነ በውጭ በቆዳ ተከልሎ የነበሩ የተለያዩ ባክቴሪያዎችን ወደ ደማችን ውስጥ መርፌው ይዞ ሊገባ ይችላል። ስለዚህ ቦታውን እጃችን መጀመሪያ በደንብ መታጠብ፣ ከዛ ቦታውን በደንብ ማጽዳት፣ ከዛ በኋላ በሐኪም በተነገረው መሰረት የኢንሱሊን መርፌዋን አውጥተን በሷ ስበን ከዛ በኋላ በተነገረ ቁጥር መሰረት ጠዋትም ማታም እንደዛ አድርገን እንወስዳለን ማለት ነው። ስለዚህ አወጋጉ ይህንን ነው የሚመስለው። ሌላው ኢንሱሊን የሚወስድ ሰው መጠንቀቅ ያለበት ምን ጥንቃቄዎችን መውሰድ ያስፈልጋል? ኢንሱሊን ለሚወስዱ ሰዎች አንደኛ ኢንሱሊን ሲያንስ ሰውነታችን ውስጥ የስኳር መጠን ሲያንስ የሚታዩ ምልክቶችን ማወቅ ግዴታ ነው። ምክንያቱም ኢንሱሊን ስለሚጠቅም ለጤና አስፈላጊ ስለሆነ ነው የምንሰጠው። በዛው ያህል ደግሞ ለምሳሌ ስኳር የወረደ ሰው በዛ ላይ ኢንሱሊን ብንሰጥ በጣም ከፍተኛ ጉዳት፣ በጣም ለህይወት አሰጊ የሆነ ጉዳት ሊያመጣ ይችላል። ስለዚህ ሰውነት ስኳር አለመውረዱ መረጋገጥ አለበት ማለት ነው። ስለዚህ ለምሳሌ ስኳር መጠን ሲወርድ ለምሳሌ ማዞር፣ አንገት አካባቢ ህመም፣ ራስ ምታት፣ በጣም ላብ ጥምቅ የሚያደርግ አይነት ላብ የሚመጣ ከሆነ፣ ማዞር አይነት የሚመጣ ከሆነ ከዛም አልፎ አንዳንዴ ራስ መሳት፣ ማንቀጥቀጥ ሊመጣ ይችላል ስኳር መጠን በጣም ሲወርድ ማለት ነው። ስለዚህ ኢንሱሊን የሚወጉ ሰዎች የደም ስኳር መጠናቸው አለመውረዱን እርግጠኛ መሆን ያስፈልጋል። እነዚህ እንደነው እርግጠኛ የምንሆነው ለምሳሌ ምግብ ሳይበሉ በፍጹም ለምሳሌ ኢንሱሊን የሚወጋ ሰው ምሳ፣ ቁርስ፣ እራት መዝለል የለበትም። በመካከልም እንደዚህ መክሰስ እንደዚህ መውሰድ ያስፈልጋል። ምክንያቱም ኢንሱሊን ለምሳሌ ጠዋት ስንወጋ ቀኑ ሙሉ ኢንሱሊኑ እየሰራ ነው የሚውለው። ስለዚህ ኢንሱሊኑ ደም ውስጥ እየሰራ እናንተ ምግብ የማትወስዱ ከሆነ ስኳር መጠን የመውረድ እድሉ በጣም ከፍ ያለ ነው። ስለዚህ ይሄኛውን ጥንቃቄ በደንብ የስኳር መጠን አለመውረዱን ጥንቃቄ በደንብ መውሰድ ይፈልጋል። ስለዚህ ይሄኛው ጥንቃቄ ጥሩ ነው ማለት ነው። ሌላ ደግሞ ኢንሱሊን የሚወስዱ ሰዎች ማድረግ ያለባቸው ጥንቃቄዎች በተለይ አሁን ያልኳችሁ ስኳር መቀነሱን የመቀነስ ምልክቶችን በደንብ ማወቅ እንዳለባቸው ሐኪማቸውን መጠየቅ፣ እንዲሁም ደግሞ ሌሎች ለምሳሌ ስኳር ታማሚ ቤት ውስጥ ካለ ቤተሰብ ውስጥ ቢያንስ አንድ ሰው ስለ መርፌ አወጋጉ የስኳር ምልክቶች ምን እንደሆኑ ቤተሰብ ማወቅ ያስፈልጋል። ምክንያቱም ለምሳሌ ይህ ሰው ራሱን ቢስት ስኳር በጣም ወርዶ ራሱን ቢስት አጠገቡ ያለ ሰው ነው ሊረዳው የሚችለው፣ ሊጠቅመው የሚችለው፣ ሊያክመው የሚችለው። ስለዚህ ስኳር ወርዶ ሰው ራሱን ቢስት ወዲያው በአካባቢ ያለውን ስኳር ሊሆን ይችላል፣ ኮሾሮ ሊሆን ይችላል፣ ሚሪንዳ ሊሆን ይችላል፣ በአጠገቡ ያለው ነገር ቶሎ ለመስጠት። ስለዚህ ቤት ውስጥ ያለው ሰው የስኳር መጠን ሲቀንስ የሚሰሙ ምልክቶችን በደንብ ከሐኪም ጠይቆ መረዳት ያስፈልጋል። ስለዚህ ይሄ በጣም ወሳኝ ነጥብ ነው። የዛሬው ስለ ኢንሱሊን ያወራነው ነገር ይሄን ይመስላል። ቀጥሎ ሌሎች ብዙ የሕክምናና ጤና ቪዲዮዎችን ብዙ ነው የሚሰራው። ቻናልን ሰብስክራይብ እንድታደርጉ፣ ላይክ፣ ሼር እንድታደርጉ፣ የሚታውቋቸው ደግሞ ለምሳሌ ስኳር ታማሚዎች ይሄ ምክር የሚያስፈልጋቸው የምትሏቸውን ሰዎች ይሄ ቪዲዮ ሼር ብታደርጓቸው፣ ሰብስክራይብ ብታደርጉልኝ ደግሞ እኔ ያበረታታኛል። ስላዳመጣችሁን በጣም ነው የማመሰግነው። የቻናሌ ቤተሰቦች እጅግ በጣም አመሰግናለሁ። ቻው።